የሚለው ማን ነው? እንደኔ ማለት ነው። ሱቅ ሄዶ ልብስ ገዝቶ እንዲሁ ታልገዛሁት ብሎ በግድ ማለት ነው፣ በግድ ደስ ብሎት ምናምን ገዝቶ ቤት ሲመጣ የሚያስጠላው እንደኔ ወይስ እኔ ብቻ ነኝ? ይሄ ነገር በጣም ይገርመኛል ማለት ነው። የሆነ ነገር ይቀቡታል እንዴ ልብሱን እስከምል ድረስ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ወድና የተከበራችሁ ቤተሰቦቼ፣ ጀማሪ ነኝ፣ አበረታቱኝ። ለማታውቁኝ ሰው እያባላለሁ፣ ለምታውቁኝ ደግሞ ያኛው ቻናሌ እንግዲህ ብዙ ታገልኩኝ፣ ምንም አልተሳካልኝም ማለት ነው። አላህ ታልፈቀደው በእኛ ትግል የሚሆን ነገር ስለሌለ ምንም ማድረግ አልቻልኩም በቃ። እና በዚህኛው የመጣችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ አበረታቱኝ እላችኋለሁ ወዶችን። እና ሱቅ ሄደን ነበር እና ጓደኛዬ ጋር ለምን አላሳያችሁም ብዬ፣ የምር ዋጋውን በጣም አሪፍ ነው፣ እየሄዳችሁ ግዙ። በዋዲ ይባላል ማለት ነው። ሱቁ ለምትፈልጉ ነግራችኋለሁ። ምርጥ ምርጥ ልብስ አለው። አስሊሙ ማሻአላህ ያምራል። ስተመልከቷቸው እነዚህ ፒጃማ ስንት ቢሆን ጥሩ ነው ነግራችኋለሁ። የምር በጣም አሪፍ ነው። ዋጋው ራሱ ልብሱ ማሻአላህ ያምራል ማለት ነው። አሪፍ ነው። እና ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? የምታቆኝ ያላችሁ የማታቆኝም ደግሞ ሰብስክራይብ ያላረጋችሁ ሰብስክራይብ እያረጋችሁ ቤተሰብ እንሁን። ሰብስክራይብ ያረጋችሁ ደግሞ የመጣችሁ አበረታቱኝ። እና ደግሞ ቆይ ቪዲዮ ሰራላችኋለሁ። ቢያንስ አጥፍቻለሁ ብዬ የማውቀውን ጥፋቴን ትንሽ አማክራችኋለሁ ማለት ነው። በእርግጥ ይሄ ነው ብዬ ያጠፋሁት ጥፋት ይሄን ያክል የሚያስቀጣ አይመስለኝም። እኔ እንጃ ብቻ አልሐምዱሊላህ ለኩልሃል 2 አመት ለፍቼ ነበረ፣ ግን ብለፋም ምንም ማድረግ አልተቻለም ማለት ነው። እንደምታዩት ልብሱ ያምራል። ዋው ማሻአላህ ማሻአላህ ማሻአላህ። እና ቤተሰቦች ያኛው ዘግቶብኛል፣ አላስ ደከመኝ። የምር ይሆናል አይደለ? እንዲሁ አንዴ ልደበርበት ብዬ ነው እንጂ ራሱ በጣም ነው ያደከመኝ። ይሆናል አይደለ? የመስራት ሞራሌ ሞቷል። እውነት ለመናገር በጣም ነው ሞራሌ ሞተው ማለት ነው። አስባችሁታል? 2 አመት ሙሉ 2 አመት ሙሉ ለፍታችሁ ምንም ነገር ያውም እንቅልፋተን ብቻ ይህ ነው ብዬ አልነግራችሁም። ታውቁታላችሁ። በጣም ከባድ ነው። እንቅልፍ አንተኛም። ዘመድ ጋር ምናምን ተቆራጠን ነው። ስልክ መደወል ምናምን ነገር የለም። ስንት ነገር ሆነን ይሳካል ብለን ይሄን ያክል ለፍተን ሳይሳካ ሲቀር በጣም ነው የሚደብረው። ወላሂ በጣም እንትን ብሎኛል። እኔ ተምነግራችሁ በላይ ማለት ነው። ልቤን ሳንን ያኔ ሲሰራ ያልተሳነኝን አሁን ላይ መጨረሻ ላይ ውጤቷ አመት ሲል ነው የተሳነኝ ማለት ነው። በጣም እና አልሐምዱሊላህ ለኸይር ነው። ምናልባት ለእኔ ጠቃሚ ላይሆን ይችላል። ሁሉም ነገር ለኸይር ነው የሚሆነው ብዬ እስቲ ደግሞ በሌላ ላሙቀተር ብዬ በዘዝ ልቅ ያለው ላችኋለሁ። ቤተሰቦች አበረታቱኝ። እስካሁን ተጎን የሆናችሁ ተስፋ እንዲያቆርጥ አይዞች ላላችሁኝ አመሰግናለሁ ወዶቼ። አሁንም ቢሆን አበረታቱኝ፣ ተጎን የሆኑ ላችኋለሁ። እንደምታዩት ሱቁ በጣም ሰፊ ነው። ማሻአላህ ዝም ብዬ ሲደብረኝ ማለት ነው ለዙር እስቲ ጓደኞቼ ጋር በቃ ተንቀሳቅሰን እንምጣ ምናምን ነገር ብዬ እወጣና እዛ ተልኩ በኋላ የሆነ የሚያስነኩኝ ነገር አለ እንዲላለሁ። ቤት ተደረስኩ በኋላ የምለድነው ነገርስ ወላሂ ልብሱ ያኔ ብዙ አይደለም፣ ግን የሆነ ልብስ ታየውኝ በቃ ልቤ ትርትር ታለበት። ያንን ልብስ አልገዛም ብዬ እኮ ብዙ ፕሮግራም እያለኝ ማለት ነው፣ ብዙ አላማ አለኝ። አልገዛም ብዬ ተቤት እጅ ፎክሬ ሳበቃ እዛ ስሄድ እዛ የሆነ ነገር ሀሳብ የምቀይረው ነገር ሁሉን ነገር የምረሳው ነገር እና የሆነ ልብስ በቃ ታየሁ። ይህንን ልብስ አልገዛው አልሄድም። ዙር የራሱ አልፌ ውቼ ምናምን ነገር ልወጣ በር ላይ ተደረስኩ በኋላ ራሱ ያንን ልብስ አልይዛ አልሄድም ብዬ እንደገና ይዤ የምሄድበት አጋጣሚ የለም። እስቲ ያውኝ ምንድን ነው የሚባለው? እስቲ ወለ ወዲያ ይሄን እንኳን ተውት። ከሌላው የቀረው ልብስ ማሻአላህ ያምራል። እኔ ደግሞ ነብርማ ልብስን ቢብሎ እወዳለሁ። ነብርማ ልብስ ደስ ይለኛል። አብዛኛዎቹ ልብሶች ነብርማ ናቸው እና ነብርማ ታየሁ አላልፍም። ነካ በእጅ እንኳን ሳልነካ ማለፍ አልችልም ማለት ነው። እነዚህ ደግሞ ያምራሉ።
ሳልቀምስ ማለፍ አይቻለኝም። እየዟዟርን ነው እንደምታዩት ጓደኞች ጋር ዞር ዞር እያልን ነው። ቃኘ ነው ተግርስተ ራሱ ተላይ ፎቅ ተፎቅ ላይ እያለን ዞርን እንደምታዩት ብዙ ነገር አለው፣ የሌለ የለም። እዚህ ሱቅ ሱፐር ማርኬት እንትን ብቻ ነው የሌለው፣ ምግብ ነክ ነገር ብቻ ነው የሌለው ማለት ነው። ሌላ ሁሉም ነገር አለ። ማሻአላ ልብስ ብትሉ እቃ ብትሉ እቃውን ማሳየት አላችሁ አሳያችኋለሁ ሌላ ቀን። ዛሬ ግን ልብሱን ያሳያችሁ። በደንብም አልቀረጽኩም፣ እግሬን እያየሁ ነበር መሰለኝ ማሄደው እና ብዙም እንትን አይልም። ግን በጣም አሪፍ አባያም አለ እዚህ። በጣም አሪፍ አባያዎች አሉ። ዋጋውም በተመጣጣኝ ዋጋ ነው። በጣም አሪፍ ነው። ውድ አይባልም። እንደምታዩት ማሻአላ ጣራህን ብትሉ ፎቅ አለ። ዋው ስታምርቻ ባያ ማሻአላ። ቦታውን መግዛት ተፈለጋችሁ ቦታውን በውስጥ አሳውቁኝ፣ እነግራችኋለሁ። አሪፍ ልብስ አለ ማሻአላ። አይን አዋጅ አለ አይደለ? አይን አዋጅ ነው የሚሆነው። ሁሉ አማራሽን ገበያ አታውጧት ይባላል። ልክ የኔን ቤቴ ማለት ነው። ያንሳዩ ያምረኛል፣ ወይ መጨረሻ ላይ ማልፈልገውን አምሮኝ ሲያበቃ ማልፈልገውን ገዝቼ እቤት ተርኩ በኋላ ሳየው አያምር። ማሻአላ ቢጃማዎቹ ራሱ የስራ ልብስ ምናምን አሉ፣ ያማምራሉ። ልብሱ ደግሞ የሚገርማችሁ አስሊ ነው። ዝም ብሎ እንደዚህ እንደ ማንኛውም እንትን አይደለም፣ አስሊ ነው ልብሱ። ማሻአላ ያምራል። እና ውዶችዬ ምን እንድልላችሁ ፈልጌ መሰላችሁ ዛሬ ዘለቅ ያልኩት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ድጋሚ ልልፋ። ዋው እቺ ደግሞ ምንድነው ታምራለች። አጭር ባትሆን አሪፍ ነበረች። እንቁጣጣሽ ነው የምትመስለው። ኢንሻአላህ አሪፍ ናት። ሰፊ ናት እንጂ ችግሯ ሰፊ ናት ከወገቧ። እኔ እኮ ሲጀመር የወጣሁት ከቤት ማለት ነው። ከቤት የወጣሁት በቃ አየር ላገኝ ኢንፈስቤ ብዬ ነው። ግን እዛ ተርኩ በኋላ ሰብስቤ የመመጣበት ምክንያቱ ምንድን ነው? ሁልጊዜም እኮ ነው እንሂድ እንባባልና ድንገት ሲጀመን እንሄዳለን። ምንም አንገዛም እንባባልና እንሄዳለን። እዛ ተደረስን በኋላ ሀሳባችን የሚያስቀይር ነገር እና ቤተሰቦች እንደነገርኳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱ። ወንዶችዬ እወዳችኋለሁ። ሁላችሁም በያላችሁበት ያላ ሰላም እና እዝነት አይለያችሁ እያልኩኝ ዋው ማሻአላ እኔ ስንቱን ልግዛዎች። ማሻአላ በያላችሁበት ሰላም ሁኑልኝ ውዶቼ። አመሰግናለሁ። ላይክ እንዳትረሱ። ቪዲዮ ውስጥ መጨረሻው እዩት። ቦታውን ተፈለጋችሁ ኮሜንት አስቀምጡልኝ፣ በውስጥ አሳውቃችኋለሁ ማለት ነው። በተረፈ አመሰግናለሁ ውዶቼ። መልካም ቀን